ዛሬ የምናወራው ስለ አንዲት ሀገር ወይም ስለ ህዝቦቿ አይደለም። ነገር ግን ይህች ምድር ለዓለም ያላበረከተችው አስተዋጽኦ የለም። በዓለም ላይ የምናያቸው ዛሬ እንደ ድንቅ ሁኔታ የሚያስገርሙ ነገሮች በሙሉ ከዚህች ሀገር የፈለቁ ናቸው። ይህች ሀገር የታላቁ ሶቅራጠስ፣ ሄሮዶተስ፣ ፕላቶ እና ሌሎች ፈላስፋዎች ሀገር ናት። ከዚህች ሀገር ያልተገኘ ነገር የለም። ፊሎሶፊ፣ ማቴማቲክስ፣ ኬሚስትሪ እና ሌሎች ትምህርቶች ከዚህች ሀገር ብዙ ነገር አግኝተዋል። ብዙ ዕውቀቶች ከዚህች ሀገር ፈልቀዋል። ዛሬ ቀንጥሏት ከአውሮፓ ሀገራት ተርታ ብትመደብም ያላት ታሪክ ድንቅና አስገራሚ ነው። ዛሬ ልቃኝ ወደድናት ታላቋ ግሪክ። ዓለም የሚያውቃት ግሪክ በነጭ እብነ በረድና በሰማያዊ ባህር የተሸፈነች ውብ ሀገር ናት። ነገር ግን ይህ የሽፋኗ ገጽታ ብቻ ነው። ታሪክን ወደ ኋላ ገልጠን ወደ ጥልቁና ወደ ጨለማው የግሪክ ክፍል ስንገባ የምናገኘው እጅግ ያስደነግጠናል። እዚህ ምድር ላይ ለረጅም ጊዜ ሰዎች ሞትን የሚረሱበት ደሴት አለ። በሌላ በኩል ደግሞ መነኮሳት በአየር ላይ በተንጠለጠሉ አለቶች ላይ ይኖራሉ። እዚህ ምድር ላይ ንጉሶች አንዲት የሰከረችን ሴት ምክር ሰምተው ወደ ጦርነት ይገባሉ። ሕፃናትም ለጥንካሬ ሲባሉ ከገደል ይወረወራሉ። ዛሬ ከቱሪስቶች ካሜራ የተደበቀውን እጅግ አስገራሚውንና እንግዳውን የግሪክ ገጽታን እንመለከታለን። ጉዟችን የሚጀምረው ከመሬት በታች በሚወጣው መርዛማ ጋዝ ወደ ተመረዘበት የትንቢት ስፍራ ነው። ከአቴንስ በስተሰሜን ምዕራብ በፓርናሰስ ተራራ ግርጌ የጥንቷ ግሪክ እጅግ ኃያል ስፍራ ይገኛል። ይህ ቦታ ዴልፊ ነው። ለዚህ ሺህ ዓመታት ተቆጥሮበታል። የሮም ነገሥታት፣ የግሪክ መሪዎች እና ታላላቅ ጀነራሎች ውሳኔና እርምጃ ከመውሰዳቸው በፊት ወደዚህ ቦታ ይመጡ ነበር። የሚፈልጉትም የአምላኩን የአፖሎን ምክር ነበር። ነገር ግን መልሶ የሚሰጣቸው አፖሎ አልነበረም። በጨለማ ቤተ መቅደስ ውስጥ ፒቲያ የተባለች ሴት ትቀመጣለች። እሷ የምትቀመጠው በመሬቱ በተሰነጠቀበት ቀዳዳ ላይ ነው። በሰዓቱ እንደ ትልቅ መለኮታዊ ኃይል ቢታይም ሳይንስ ግን መልሱን አግኝቷል። ከምድር ጥልቀት የሚወጣው ኢታይሊን የተባለ ጋዝ ነበር። ይህ ጋዝ ጣፋጭ ሽታ ያለው ሲሆን ወደ ውስጥ ሲተነፈሱ አእምሮን ያሳብዳል። ታዲያ ፒቲያ ይህንን ጋዝ እየተነፈሰች በድንጋጤ ትጮኻለች፣ ትንቀጠቀጣለች፣ እንዲሁም መረዳት የማይቻል ቃላትን ትናገራለች። ይህንን የሰካራም ጩኸት ካህናቱ የተረጎሙና እንደ መለኮታዊ መልእክት ለነገስታቱ ይናገሩ ነበር። አስቡት፣ ይህ የዓለምን ታሪክ ሲቀያየር የነበረው በመርዝ ጋዝ በሰከረች ሴት ቃላት ነበር። ይህ የግሪክ የመጀመሪያው እንቆቅልሽ ነው። ከዴልፊ ምስጢራዊ ጭስ ወጥተን ወደ ደቡብ ስንጓዝ ወደ ስፓርታ ምድር እንገባለን። በጥንቷ ግሪክ ሁሉም ከተሞች ዙሪያቸውን በግንብ ሲያጥሩ፣ ስፓርታ ግን ግንብ አልነበራትም። ለምን ተብሎ ሲጠየቅ ንጉሳቸው እንዲህ ይላል፣ የስፓርታ ግንቦች የሰዎቻችን ደረቶች ናቸው። ነገር ግን የስፓርታውያን ኑሮ ከሰው ልጅ አስተሳሰብ የወጣ ነበር። እዚህ ወርቅና ብር ዋጋ የላቸውም። ማንም ሰው ሀብት እንዳያከማች እና እንዳይሰርቅ ገንዘባቸው የተሰራው ከከባድ ብረት ነበር። አንድ ሰው 1000 ብር ወደ ገበያ ለመውሰድ ካሰበ በጋሪ መጫን የነበረበት ጊዜ ነበር። ከሁሉም በላይ የሚሰቀጥጠው ግን ምግባቸው ነበር። ስፓርታውያን የሚታወቁት ሜላስ ዞሞስ ወይም ጥቁር ሾርባ በተባለው ምግብ ነው። ይህ ሾርባ የሚሰራው ከአሳማ ደም፣ ከኮምጣጤና ጨው ነው። ጣዕሙ እጅግ አስቀያሚ ከመሆኑ የተነሳ አንድ የሌላ ሀገር ሰው ሾርባውን ቀምሶ እንዲህ አለ ተብሏል፣ ስፓርታውያን ሞትን ለምን እንደማይፈሩ አሁን ገባኝ። ይህን ሾርባ ከመጠጣት ሞት ይሻላል ብሎ ነበር ይባላል። የስፓርታ ጭካኔ የሚጀምረው ገና ከውልደት ነው። አንድ ሕፃን ሲወለድ በወይን ጠጅ ይታጠባል። ይህም ጠንካራ መሆኑን ለመፈተሽ ነው። ሕፃኑ ደካማ ከሆነ ወይም አካል ጉዳት ካለበት ለቤተሰቡ አይሰጥም። በታይጌተስ ተራራ ላይ ወደሚገኘው አፖቴቴ ወይም የመጣል ስፍራ ይወሰድና ወደ ገደል ይወረወራል። በሕይወት የተረፉትም ቢሆን ዕጣ ፈንታቸው ቀላል አይደለም። ወንዶች ልጆች 7 ዓመት ሲሞላቸው ከእናቶቻቸው በግዳጅ ይወሰዳሉ። በተራራ ላይ በባዶ እግራቸው እንዲሮጡ ይደረጋል። ምግብ አይሰጣቸውም። እንዲሰርቁ ይገደዳሉ። ከተያዙ ግን የሚገረፉት ስለሰረቁ ሳይሆን በብልሃት ባለመስረቃቸው ነው። ይህ ስርዓት ዓላማው አንድ ብቻ ነበር፣ ስሜት የሌለው ፍርሃትን የማያውቅ ለትዕዛዝ ብቻ የሚኖርን ወታደር መፍጠር። ከሰው ልጅ ጭካኔ ርቀን ወደ ሰማይ ስንወጣ በመካከለኛው ግሪክ ማቴዎራ የሚባል እጅግ አስደናቂ ቦታ አለ። እዚህ ተፈጥሮ ሕጎቿን የጣሰች ትመስላለች። ግዙፍ የድንጋይ ዓለቶች ልክ እንደ ጣት ወደ ሰማይ ተተክለዋል። ነገሩ ይበልጥ የሚገርመው በእነዚህ ዓለቶች ጫፍ ላይ ሰዎች መኖራቸው ነው። ከብዙ መቶ ዓመታት በፊት መነኮሳት ከወራሪዎችና ከዓለም ውካታ ለመሸሽ ወደ እነዚህ ዓለቶች እንደመጡ ይነገራል። ደረጃ ወይም መንገድ አልነበረም። ወደ ላይ ለመውጣት የሚቻለው በገመድ በተንጠለጠለ ቅርጫት ብቻ ነበር። ጎብኚዎች በፍርሃት ሆነው
ይህ ገመድ መቼ ነው የሚቀየረው ብለው ሲጠይቁ መነኮሳቱ የሚሰጡት መልስ እጅግ አስደንጋጭ ነበር። ገመዱ የሚቀየረው ሲበጠስ ብቻ ነው። እነዚህ ሰዎች በመሬትና በሰማይ መካከል፣ በፍርሃትና በእምነት መካከል ተንጠልጥለው መኖራቸው እጅግ ያስገርማል። ከማቴዎራ ቀጥሎ ሌላው የግሪክ እንቆቅልሽ የአቶስ ተራራ ነው። ይህ ቦታ በዓለም ብቸኛው የወንዶች ሪፐብሊክ ነው። ላለፉት 1000 ዓመታት የሴት ልጅ እግር እዚህ ምድር አልረገጠም። እገዳው ለሰዎች ብቻ አይደለም። ሴት እንስሳቶች አይገቡም። ላሞች፣ በጎች፣ ዶሮዎች እና ሌሎቹ። ይህ ቦታ የራሱ የሆነ ሰዓትና የቀን መቁጠሪያ አለው። ከውጭ ዓለም ጋር ፈጽሞ አይገናኝም። እዚህ የሚኖሩት መነኮሳት ቆዳቸውን ለፀሐይ ያሳዩ፣ ሴት አይተው አያውቁ እና እድሜያቸውን በሙሉ በጸሎት ያሳልፋሉ። ብቸኞቹ የተፈቀደላቸው ሴት እንስሳቶች ድመቶች ናቸው። እነሱም አይጦችን ለመያዝ ስለሚጠቅሙ እንጂ ለሌላ ዓላማ አይደለም። አቶስ ዘመናዊነትን፣ ቴክኖሎጂ እና ሴቶች ያልገቡበት በጊዜ ሂደት የቆመ የግሪክ የመጨረሻው ክፍል ነው። የጥንት ግሪካውያን ሕዝቦች የጨለምተኝነት አስተሳሰብ በዚህ አበቃም። እጅግ ዓለምን ከሚያስገርሙ ታሪኮች አንዱ በስፖርታዊ ውድድሮች ላይ እርቃንም መሆን ከባዶነት ያለፈ ትልቅ ትርጉም ነበረው። ይህ የሰውነትን ተፈጥሯዊ ውበትና ጥንካሬ የሚያሳዩበት መንገድ እንዲሁም ለአማልክቶቻቸው ክብር የሚሰጡበት መንገድ ነበር። ዛሬ በዓለማችን የምንጠቀመው ጂምናዚየም ወይም ጂም የሚለው ቃል የመጣው ጂምኖስ ወይም እርቃን ከሚለው የግሪክ ቃል እንደሆነ ይነገራል። አሁን የጥንቷን ግሪክ ትተን ወደ አዲሷ ግሪክ መጣ። ዘመናዊቷ ግሪክ የተመሰረተችው እንደ አውሮፓውያን አቆጣጠር በ1821 በጀመረው የነጻነት ትግል ከኦቶማን ኤምፓየር ነፃ ከወጣች በኋላ ነው። ይህም ለዘመናት የቆየው የባህል እና የብሔር ማንነት መገለጫ ሆኖ አዲስ ምዕራፍ ከፈተ። ባለፉት 200 ዓመታት ግሪክ ከባድ የፖለቲካና ኢኮኖሚ ውጣ ውረዶችን አሳልፋለች። ከሁለተኛው ዓለም ጦርነት በኋላ የተከሰተው የእርስ በርስ ጦርነት እና ከዚያ በኋላ የመጣው የውትድርና አገዛዝ የዲሞክራሲ ስርዓቷን ለመመስረት እጅግ ረጅም ጊዜ ፈጅቶባታል። በ1974 ዓ.ም የዲሞክራሲ ስርዓት ሙሉ በሙሉ ከተመለሰ በኋላ ግሪክ ወደ አውሮፓ ህብረት ለመቀላቀል ጥረት በማድረግ ጀመረች። እንደ አውሮፓውያን አቆጣጠር 1881 ዓ.ም የአውሮፓ የኢኮኖሚ ማህበረሰብ የአሁኑ የአውሮፓ ህብረት አባል ሆነች። ይህ አባልነት ለኢኮኖሚያ መነቃቃት፣ ለመሰረተ ልማት ግንባታና ለፖለቲካ መረጋጋት ጠቃሚ አስተዋጽኦ አድርጓል። ከሁለት አስርተ ዓመታት በኋላ እንደ አውሮፓውያን አቆጣጠር 2001 ደግሞ የዩሮ ዞን አባል በመሆኗ የራሷን ገንዘብ ምንዛሬ ድራችማ ወደ ዩሮ ቀየረች። ይህ እርምጃ ግሪክን ከአውሮፓ እምብርት ኢኮኖሚ ጋር በጥብቅ አገናኛት። ይሁንና ይህ መዋሃድ የራሱ የሆነ የቤት ሥራ አስከትሎ ነበር። የአውሮፓ ህብረት አባል ከመሆኗ በፊት የነበረው ደካማ የፋይናንስ አስተዳደር፣ ከባድ የህዝብ ዕዳ እና ከሚፈቀደው በላይ የጨመረው የበጀት ጉድለት ከጊዜ ወደ ጊዜ እየከፋ ሄደ። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ግሪክ ወደ ጥልቅ የኢኮኖሚ ቀውስ ውስጥ ገባች። ቀውሱ የጀመረው መንግስት ለረጅም ጊዜ ሲደበቃቸው የነበሩት ከባድ የገንዘብ ችግሮች ይፋ ሲደረጉ ነው። የሀገሪቱ የዕዳ መጠን ከጠቅላላ የሀገር ውስጥ ምርት ጂዲፒ አንጻር ተሰልቶ ከተቀመጠ ገደብ በላይ ከፍተኛ ሁኔታ እንደጨመረ ተነገረ። ዛሬ ላይ ግሪክ ወደ 10.4 ሚሊዮን የሚጠጋ የህዝብ ቁጥር አላት። ነገር ግን ይህ ቁጥር አሳሳቢ በሆነ ሁኔታ እየቀነሰ ነው። ግሪክ በአውሮፓ ውስጥ በፍጥነት እያረጁ ካሉ ሀገራት አንዷ ናት። ሀገሪቱ የስነ ህዝብ ክምችት ዲሞግራፊክ ዊንተር የተባለ ችግር ውስጥ ትገኛለች። የልደት መጠን በከፍተኛ ሁኔታ ቀንሷል። በየዓመቱ የሚሞቱ ሰዎች ቁጥር ከሚወለዱት ህፃናት ይበልጣል። ይህ ብቻ አይደለም። የግሪክ ትልቁ ችግር የአእምሮ ስደት ወይም ብሬን ድሬን ነው። እንደ አውሮፓውያን አቆጣጠር ከ2010 ጀምሮ በተከሰተው የኢኮኖሚ ቀውስ ምክንያት ወደ ግማሽ ሚሊዮን የሚጠጉ የተማሪ ወጣቶች፣ ዶክተሮች፣ ኢንጂነሮች እና ምሁራን የተሻለ ህይወትን ፍለጋ ወደ ጀርመን፣ እንግሊዝ እና ሌሎች ሀገራት ተሰደዋል። ሀገሪቱ በጂኦግራፊያዊ አቀማመጧ በአውሮፓ፣ በእስያ እና በአፍሪካ መስቀለኛ መንገድ ላይ ትገኛለች። ይህ አቀማመጥ ለንግድ ምቹ ቢሆንም በስደተኛ ጉዳይ ግን ሀገሪቱን ከፍተኛ ጫና ውስጥ ከቷታል። በተለይም ከሶሪያ፣ አፍጋኒስታን እና ከተለያዩ የአፍሪካ ሀገራት የሚመጡ ስደተኞች ወደ አውሮፓ ለመግባት ዋና መተላለፊያ ግሪክ ናት። እንደ ሌስቦስ ያሉት ውብ ደሴቶች ለቱሪዝም ብቻ ሳይሆን በሺዎች ለሚቆጠሩ ስደተኞች መጠለያ ሆነው አገልግለዋል። ይህ ጉዳይ በግሪክ ማህበረሰብ ውስጥ ሁለት ስሜቶችን ፈጥሯል። በአንድ በኩል
የግሪክ ሕዝብ በባህሉ እንግዳ ተቀባይ በመሆኑ ለስደተኞቹ እጁን ዘርግቷል። በሌላ በኩል ግን የሀገሪቱ ኢኮኖሚ በደከመበት ሰዓት ይህ የጎርፍ ያህል የሚመጣ ስደተኛ ቁጥር በመሰረተ ልማት እና በማህበራዊ አገልግሎቶች ላይ ከባድ ጫና ፈጥሯል። ይህ ሁኔታ ከአውሮፓ ህብረትም ጋር የፖለቲካ ውጥረት እንዲፈጠር ምክንያት ሆኗል። ዛሬ ላይ የሀገሪቱና የግሪካውያን ተስፋ በአንድ ነገር ላይ ሆኗል። እሱም ቱሪዝም ነው። ቱሪዝም ሲባል በዓለም ባህር ዳርቻ ፎቶዎች መካከል የማጠፋው አንዲት ደሴት አለች። እሷ ጋር መድረስ እንዲህ ቀላል አይደለም። ከአቴንስ በመርከብ ተሳፍረን ወደ ደቡብ እንሄዳለን። መዳረሻችንም በዓለም ላይ በፎቶጄኒክነቷ የምትታወቀው ሳንቶሪኒ ናት። ይቺ ደሴት የተፈጠረችው በታላቅ እሳተ ገሞራ ፍንዳታ ነው። ለዚህም ነው ቤቶቹ ገደላማ ጫፍ ላይ ተንጠልጥለው የተሰሩት። በተለይም ኦያ የተባለችው መንደር ፀሐይ ስትጠልቅ ለማየት ከዓለም ዙሪያ የሚመጡ ጥንዶችን ታስተናግዳለች። ፀሐይዋ ልክ ብርቱካን የመሰለ ቀለም ይዛ ወደ ኤጂያን ባህር ስትጠልቅ ሕንፃዎቹ በወርቃማ ቀለም ይለበጣሉ። ሳንቶሪኒ ለጫጉላ ሽርሽር ተመራጭ የሚያደርጋት ይህ ውበቷ። እግር ጥሎት ወደ ግሪክ መሄድ ከቻሉ ስለ ምግባቸው አለማውራት አይቻልም። የግሪክ ምግብ ወይም ሜዲትራኒያን ዳይት ለጤና ተስማሚ እና እጅግ ጣፋጭ በመሆኑ ይታወቃል። የወይራ ዘይት ወይም ኦሊቭ ኦይል የሌለበት የግሪክ ምንም አይነት ምግብ የለም። ትኩስ አሳ፣ ፌታ የተሰኘው አይብ እንዲሁም በስጋና ድንች የሚሰራው ሙሳካ የሀገሪቱ መለያዎች ናቸው። ግሪኮች እንግዳ ተቀባዮች ናቸው። ፊሎክሲያኒ የሚባል ባህል አላቸው። ትርጉሙም ለእንግዳ ፍቅር ማሳየት ማለት ነው። ሙዚቃ፣ ጭፈራ እና በጋራ መመገብ የግሪክ የህይወት ወሳኝ አካላት ናቸው። በዛሬው ዝግጅታችን ለዓለም ተምሳሌት የሆነችውን የግሪክ አስደናቂ ዓለምን ጎብኝተናል። ታሪክ ከዘመናዊነት ጋር የሚጋባበት ስፍራ። በጥንታዊ ቅርሶች ፊት ቆመን ከዛሬ 2500 ዓመታት በፊት የነበረውን የሰው ልጅ ሊቅነት አይተናል። ከዛም ሰማያዊና ነጭ የሆኑትን የኤጂያን ደሴቶች ውበት ተመልክተናል። ያለፈውን ጊዜዋን በኩራት የምትይዝ ነገር ግን ወደፊት በተስፋ የምትራመድ ሀገር። በእርግጥም ይህችን የመሰለች ሀገር ትቶ መሄድ ቀላል አይደለም። ለዛሬ ግን እዚህ ላይ ያበቃን። ስለምትመለከቱን ከልብ እናመሰግናለን።